በጣም ነው ደስ የሚለው። እንግዲህ ፋፊና ፎዚ ታርቀዋል ማለት ነው። በጣም ነበረ የሚያስጨንቀው የሚያሳስበው። ሙቪና አህሙ ዛሬ በጣም ደስ ብሏቸዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ለምታውቋቸውም ለማታውቋቸውም ሰውን ለማስደሰት ብሎ ፈዋድ እንግዲህ ትዳሩን ህይወቱን በጥብጦ ነበር። ከልጁም ከባለቤቱም ጋር ተለያይቶ ነበረ። ዛሬ ደግሞ ደስተኛው ነው። በደስታቸው ተመልሰዋሉ። በጣም ነበር ልብ የሚነካው። ሰው በዚህ ልክ በተዋደደ ልክ ደግሞ ሲለያዩ የሆነ ነገር እንከን ሲኖር በዛውም ልክ ነው የሚለያየው ማለት ነው። አንድን ሰው ከወደድ ነው ካፈቀር ነው ያው የትም አይሄድም የትም አትሄድም በማለት የኛን ልብ አይቶ ይጫወታል ማለት ነው። አንዳንድ ሰው ግን በጣም ክብር ይኖረዋል። እንግዲህ ይህም የሆነበት ምክንያት እንግዲህ ፈዋድ የሆነች ልጅ አጋጣሚው የአክስቱ ልጅ ናት እና በዛው አጋጣሚ አግኝተዋት በሰው ሀገር እኔ ይታነቃለሁ ይሞታለሁ በጣም ችግር ውስጥ ነው ያለሁት ስትለው እንግዲህ ነይ እኔ አገባሻለሁ ብሏት ነበረ ያመጣት ማለት ነው። ይህንን ነገር ሲላት እንግዲህ ለጓደኛውም ለሚስቱም አላማከረም ነበረ። ያው ልጅቷ ከመጣች በኋላ እኔ ላገባ ነው ብሎ ነው የነገራት። እሷን በጣም ተረበሸች። እንዴ በጣም ነው የሚያስረብሸውም ሲጀመርም ሳታስበው እንደዛ አይነት ዱብዳ የወደደችውን ያወደደችው ያፈቀረችው ልጃቸው ደግሞ በማላለች ይህን ዱብዳ ስትሰማ በጣም ነው ነርቨስ የሆነችው። በጣም ነው የተሰማት ፎዚ ማለት ነው። በጣም ያናድ ነገር ነው። ምክንያቱም በዚህ ልክ አብረን የኖርን ይሄን ያክል ጊዜ እንዴት በእኔ ትደብቀኛለህ? እኔ ልጅቷን ወድጃት ወይም አፍቅሬያት ሳይሆን ልጅቷን እሷን ከሞት ለማዳን ነው እንጂ ወድጃት አፍቅሬያትም አይደለም ነበረ በማለት የመለሰላት። እንግዲህ ልጅቷን መተው ደግሞ ተገናኝተው ከፎዚም ጋር ተገናኝተው ነበረ። ያው ያችም ልጅ ደግሞ ጥሩ ያልሆነ መልስ ነበረ እየሰጠች የነበረው። ፎዚም ደግሞ በዚህ መልክ ከአንተ ጋር መኖር አልፈልግም እኔ ብቻዬን መኖር ነው የምፈልገው ብላ ቤትም ጥላለት ወጣ ነበረ። እሱም በሰዓቱ የማይሆን ውስጥ ገብቶ ነበረ። በጣም ነበረ የማይጠበቅ በሱ የማይጠበቅ መልስ ሲናገር ንግግር ሲናገር የነበረው በጣም ልብን የሚጎዳ እሷንም በጣም የሚጎዳት ነገር ማለት ነው። እና እሷን በጣም ተሰምቷት ነበረ። ምክንያቱም ስለሚታምነው ስለምታፈቅረው ስለምትወደው ለሱ ሊሆነው ቦታ ስላላት ያው ከኔ የሚደብቀው ነገር ምንም የለም በማለት ነበረ እንትን ስትለው የነበረው ከሱ ጋር የነበረችው በጣም የተናደደችው ማለት ነው። በጣም የሚያናድ ነገር ነው እንግዲህ እና እንደዛም ሆኖም ደግሞ ልጅቷ መጣች ተገናኙና በጣም በቃ ፎዚም ደግሞ አልፈልግህም በቃ ካሁን በኋላ ፍታኝ ከእኔ ጋር መኖር አልፈልግም አለች። ያችም ልጅ ደግሞ ፍታኝ ስላለችህ በቃ ፍታትና እኔን አግባኝ ነው ያለችው። አንዳንድ ጊዜ እኛ ስንናገር እንትን መኖር አለበት ማለት ነው፣ ገደብ መኖር አለበት። እኔም ሴት ነኝ በእኔስ በኋላ ምን ይደርስብኛል ማለት ማሰብ ያስፈልጋል ማለት ነው። ምን ዋስትና ኖሮን ነው እቺን የመጀመሪያ ሚስቱን እንደዚህ ያደረገ እሷንስ ምን እንደማያደርጋት ከሷስ ሌላ ሚስት እንደሚያመጣ ዋስትና ኖሯት ነው አይደለም። ያኔ ለጊዜያዊ ደስታ ብሎ የሰውን ህይወት ማመሰቃቀል ጥሩ አይደለም። እና በጣም ነበረ ያዘነችው፣ በጣም ነበረ ልቧ የተሰበረው በሱ ምክንያት። እንግዲህ እሷን ወጣ ፎዚ ቤት ተከራይታ ትንሽ ቤት ተከራይታ ነበረ። እሱም ደግሞ የቤት ኪራይ እከፍልልሻለሁ በቃ እንትን በይ እያላት ነበረ ማለት ነው። እሷ ደግሞ እኔ ከአንተ ምንም አልፈልግም። እሱ ደግሞ አንደኛ ሊያዘው ከቤት አትውጪ፣ ቤት ቁጭ በይ በተከበርሽበት፣ እኔም አንቺን ማኖር አያቅተኝም፣ አንቺም ደግሞ አርፈሽ ቁጭ በይ፣ ያችን ምስት አመጣለሁ መብቴ ነው እያለ እየፎከረ ነበረ። ፎዚም ደግሞ አልቀበልም ብላ ነበረ። አንዳንዴ እንደዚህ የውሳኔ ሰው ስንሆን በጣም ደስ ይላል። እሷን ወስና እኔ አልፈልግም ብላ በጣም ነበረ ብዙ ጊዜ የፈጅባቸው ሲለምኗት ምናምን እንደዚህ ጠንክራ ምንትን ብላ በጠንክራ ነገሮቶችን እያሰበች እያሰላሰለች ነበረ። አብሰልስላም ደግሞ አሁን እዚህ ጋር ደርሰዋሉ።
እሱም ደግሞ እንዳበደ ሰው ሆኖ አውቆም ይሆን እኔ ባላቅም በጣም ነበር የገረመኝ፣ በጣም ነበር ያሳቀኝ። ጭራሽ ጫካ ውስጥ ጭንቅላቱን በፌስታል አስሮ ጫካ ውስጥ እያገባ ነበረ። እነ ሙቤን በድንጋይ በእንትን እያባረራቸው ነበረ ማለት ነው፣ በዱላ ጭራሽ አጠገቡ ራሱን ለመቅረብ እየፈሩት ነበረ። በጣም ነበረ የማይሆን ስሜት ውስጥ የነበረው ዲፕሬሽን ውስጥ ገብቶ ነበረ እና ፎዚ በጣም ነበረ ያሳዘነችኝ እውነት በጣም ታሳዝነኝ ነበረ። አሁን ግን አልሐምዱሊላህ ደስታዋ ተመልሶ ወደ ደስታዋ ተመልሳለች። እሷ አሁን ውስጧ ቅርታውንም አልቀበልም የሚያደርገኝ እንዳልቀበልም የማያደርገኝ ነገር አንደኛው ካሁን በኋላስ ምን ዋስትና አለኝ? ምኑን አምኜ ነው ይቅርታ ማደርግለት? ይቅርታ አድርጌለት ደግሞ እንደዚህ አይነት ነገር ድጋሚ ቢሰራብኝ ምን አደርጋለሁ ብላ የአሁኑን ደስታዋን ሳይሆን የበኋላ ደስታዋን ነበረ ስታስብ የነበረችው እና እሷ ያው በጣም ጥንካሬነቷን አሳይተዋለች። ስንቴን የለመናት እና አህሙ ደግሞ በቲቪውን በገዛው በማግስቱ ነበረ ቲቪው ላይ የተሰበረው። በጣም ስሜታዊ ሆና እሱ እግሯ ላይ ተንበርክኮ ሲለምናት እኔ አልፈልግም ተው ብላ ስሜተኛ ሲያረጋት ነበረ ፍጭርቆን ስትወረውረው ቲቪው የተሰበረው ማለት ነው። ቲቪው በጣም ትልቅ ነበረ። እንግዲህ በዚህ አጋጣሚ አህሙ አላህ ይሰብርክ፣ የተሻለውን አላህ ይተካልክ። በጣም ነበረ የሚያስደነግጠው። እሷም ራሱ ድንግጥ ብላ የአህሙን ፊት እያየች ነበረ። ከዛም በኋላ በቃ ተናዳ እሷን ወጣች። ፈዋድም ደግሞ ተስፋ ቆርጦ የመጨረሻ ተስፋ ቆርጦ ነበረ እና ያው አሁን ደግሞ ልጃቸውን አብረው ለማሳደግ ካላህ በታች ወስነዋል። በትዳር መሀል አስላን ሶስተኛ ወገን ከገባ ትዳር ህይወት ይበጠበጣል። ሶስተኛ ወገን ማስገባት ማለት በጣም ከባድ ነው፣ ለትዳር ጠንቅ ነው ማለት ነው። እኛ ራሳችንን ነገራቶችን በንግግር ካልፈታናቸው በጣም ነገሩ እየተባባሰ ነው የሚሄደው። ከአንዱ ቀን አንዱ ቀን እንማራለን። እሱም ደግሞ ፈዋድም በአሁን ከዚህ ከተማረ ሌላ ጊዜ ደግሞ አይደግመውም ማለት ነው። ምክንያቱም ህይወት ትዳር ማለት ቀላል ነገር አይደለም። ሰው እንደ ቀላል ቢያየው ለአባቱ ግን ቀላል ነገር አይደለም። በጣም የሞቀ ቤት መፍረሱ በጣም ነው የሚያስጠላው። እንደዚህ ደግሞ ቤት ሞቅ ባለበት የማውን ሰይጣን ገብቶ ቤት ሲቀዘቅዝ ልጅ ደግሞ በማል ወይኔ እንዴት እንደምታለቅስ በጣም ነበር ስታለቅስ የምታሳዝነው። እንግዲህ አንዴ ባጠፋ ነው አንዴ ባደረግነው ነገር መማር ይኖርብናል። አንድ ሰው አንድ ነገር ከሰራ በኋላ ወይ ካጠፋ በማወቅ መሆን ባለማወቅ ብዙ ነገር እናጠፋለን ማለት ነው፣ እናደርጋለን። ያንን ነገር ደግሞ ያ ነገር ደግሞ ለእኛ ያስተምረናል። ያለፈውን ያ ነገር እንዳይደገም ብዙ ነገር ነገራቶች ቢደራረቡብንም ብዙ ነገር አይቶ እንዳላየ ሰምቶ እንዳልሰማ ይታለፋል ማለት ነው። አሁን ለምሳሌ እንደ ድራማም ሆኖ ብዙ የሚያስተምሩ ነገራቶች አሉ ማለት ነው። በተለይ በትዳር ዙሪያ ትዳርን እንደ ቀልድ ማየት የለብንም። ክብር ነው። በተለይ ለሴት ልጅ ትዳሯ ክብሯ ነው። ከትዳሯ ነው ሴትን ልጅ የምታምረው የምትከበረው። ምንም ይሁን ምን ትዳርን የሚመስል ነገር የለም። ትዳር ለሌላችሁ በዚህ አጋጣሚ አላህ ይወፍቃችሁ ላለን እኛ ደግሞ አላህ ሳሌ ያደርግልን። ሁሌም ደስታ በደስታ አላህ ያደርግልን። እንግዲህ በትዳር ውስጥ ብዙ ፈተና ቻሌንጅ የለም ወይ? አለ በጣም ነው እንጂ ያለው ያንን ነገር ተቃቁሞ ተቻችሎ በማለፍ ነው እንጂ ይህንን ነገር ተቻችሎ ካልታለፈ በጣም ከባድ ነው ማለት ነው። የነገ ቀን ምን እንደሚገጥመንም አይታወቅም። ለትዳራችን ብዙ መስዋዕትን መክፈል አለብን በምንችለው ያክል። ለምን ለማንም ምንም ቢኖረው ያ ሰው ነው እንጂ የኛ አይደለም። እኛን የሚያስከብረንም የሚያኖረንም ቤታችን ነው ማለት ነው ካላህ በታች። እኛ ደግሞ ሰበቡን ማድረስ አለብን። ገበናችን ሸፍነን ዛሬ ከኛ ጋር ደህና ሆኖ የሚቀርብ ሰው ነገ ትዳራችን ሊያፈርስብን ይችላል። ስለ ባላችን ስለ ምንነታችንም አሳልፈን ደግሞ መስጣት የለብንም። የቤታችን ገበና ማለት ነው። እንግዲህ አላህ ይጠብቀን። ትዳራቸው ሳሌ ከሆነው አላህ ከወደዳቸው ትዳራቸው ውብ ካማረው ውብ ከሆነው ባሪያዎቹ አላህ ያደርገን ማለት ነው። እና ዛሬ በቃ አህሙንና
ሙቪ ሳቃቸው ደስታቸው መቆጣጠር ነው ያቃታቸው። በቃ እቺ ቆራጥ ጀግና ሴት ነበረች። በጣም ነበረ ልቧ የተሰበረው። አዎ እንዴት ልብ አይሰበርም? በጣም ነው ልብ የሚሰበረው። ይህን ያክል የምታፈቅሩት የምትወዱት ሰው አለኝ እንደ እናትም እንደ እህትም እንደ ወንድም እንደ አባት እንደ ባልም የምናየው ሰው እንደዚህ ሲግድ ባንዴ በጣም ነበረ እንትንስ ልብ የሚሰብረው። በጣም ልብ የሚሰብር ነገር በጣም ለእሷ የማይገባት ነገር ነበረ ሲላቱ ላይ የነበረው። እሷም ግን ቆራጥም ስለሆነች በጣም ስላስቆረጠችው ነው እንደዚህም በጣም እሷን በዚህ ልክ አክብሮ ይቅርታም ሊጠይቃት የፈለገው ቆይቷል። በጣም ብዙ ጊዜ ቆይቷል ማለት ነው ይቅርታ ሲጠይቃት የነበረው። እኔ ልጅቷን ወድጃ ተፍቅሪያት ምንም ብዬ ሳይሆን እቺ ልጅ እንዳትጎዳ ህይወቷ እንዳታጣ ህይወቷ እንዳያልፍ በማለት ነው እንጂ እኔ ለእሷ ምንም እንትን ብዬ አይደለም ከውጭ ሀገር የሚያስመጣዋት እኔ ነኝ። ለእሷ እሷን ለመታደግ ነው እንጂ እኔ አንቺን ጠልቼሽ አይደለም። የልጄ እናት ነሽ። ልጃችን አሁን አብረን እናሳድግ። አብረን ስንሆን ነው ደስ የሚለው። እኔም ይጎዳለሁ ከዚህ በኋላ በጣም ስለሚጎዳብሽ ወደ ደስታችን እንመለስ ብለው ዛሬ የመጨረሻው ቀን ዛሬ በቃ ደስ ብሏቸዋል እላችኋለሁ። አላህ መጨረሻችንን ያሳምረን። አሁን በእንደዚህ አይነት ነገር ብዙ ነገር እንማራለን ማለት ነው። ብዙ የሚያስተምር ነገር በውስጡ ይኖራል። እንግዲህ ትዳርም ለሌላችሁ አላህ ትዳር ሳሊህ የሆነውን ትዳር አላህ ይወፍቃችሁ። እነ ሙሉም እንግዲህ አላህ ሳሊያ የሆነችዋን ምስት አላህ ይዘውጃችሁ ኢንሻአላህ። ሳቃችሁ ሳቅ አላህ ያደርገው። በመሀላችሁ ምንም ነገር ሳይፈጠር እንደዚሁ እንደደሰታችሁ እንዳማረባችሁ እንድትኖሩ ኢንሻአላህ ባላየ ተስፋ እናረጋለን። የመጨረሻው ተስፋ እየቆረጡ ነበረ ሁላ። እሷን በጣም ተዘባጭታ ሁሌ ማልቀስ ነበረ፣ ሁሌም ልቧ መሰበር ነበረ። በጣም ነበረ እኔ እንጃ። በሚወዱት ሰው እንደዚህ ልብ መሰበር ማለት ቀላል ነገር አይደለም። የደረሰበት ያውቀዋል። እንግዲህ ያልደረሰበት እኔ ያልደረሰብኝም እኔ ምን አገባኝ ብሎ ሊያልፍ ይችላል። ማንኛውም ነገር ሲደርስብን ነው የምናውቀው። እንግዲህ እንኳን ደስ አላችሁ ብለናል። የእናንተው ደስታ ለእኛም ደስታችን ነው። አልፍ መብሩክ እንደተጋባ ሰው በድጋሚ መብሩክ እንላችኋለን ማለት ነው። ያማረ የሰመረ ይሁንላችሁ። ከዚህ በኋላ ደግሞ በደንብ ትዳራችሁን አሳምራችሁ መያዝ አለባችሁ። ምክንያቱም አንድ እንትን ካልን በኋላ መጸጸት አያስፈልግም። እንግዲህ ምንም ማድረግ አይቻልም። ሁሉንም አለላህ ብሎ መተው ነው፣ ላላ ሰጥተው መተው ነው ማለት ነው። አህሙ እንግዲህ በጣም ደስ ብሎታል። ፎዚማ መጀመሪያ በጣም ግግም ብላ ነበር። ለምን ብዬ አይሆንም ብላ፣ ግን መረጋጋት አንዳንዴ ቆንጆ ነው። እኔ በጣም ተስፋ የቆረጠች ነበር የመሰለኝ። እሱም ደግሞ በጣም ነበር ያፈረውን ከትላንት ወደ ምናምን በጣም ነበር የገፈታተራት ጫካ ውስጥ ወጥቆ ምናምን ቤት ካመጡት በኋላ። ምክንያቱም እሷም በጣም እንትን ብላ ያኔ አዝና ነበር ማለት ነው። ሁኔታውን ምናምን አይታ ያው የልጇ አባት አይደል መጨከን አልቻለችም ነበር። ግን የሆነ ደህና ሆኖ ምናምን ስታየው ደግሞ ድጋሜ የተሰበረው ልቧን ደግሞ እያስታወሰች መጨከን ፈልጋ ነበረ። አሁን ግን እንዳጨክን የሆነ ነገር አስገድደዋት እሺ ብላ ይቅርታውን ተቀብላለች ማለት ነው። እስከ ዘለቄታ ላይ ያደርግላችሁ። እንግዲህ ቃል ይገባልሻለሁ ካሁን በኋላ ልጃችን አብረን እናሳድግ አንለያይ ብለዋታል። አዎ አትለያዩ። እንግዲህ ደስታን የማይፈልገው ሸይጣንና ሸይጣን ብቻ ነው። በእናንተ መሀል ገብቶ የሚጫወት የነበረው ሸይጣኑን አላህ ቀንዱንስ ብለው። በሌላ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።